መግቢያ ጸሐፊው ዮሐንስ ስለመሆኑ 4 ጊዜ ተገልጿል። ሰማዕቱ ዮስጦስ ከነበረበት ከሁለተኛው ምዕተ ዓመተ ምህረት ጀምሮ የዚህ መጽሐፍ ጸሐፊ የዘብዴዎስ ልጅ ሐዋርያው ዮሐንስ እንደሆነ ሲነገር ቆይቷል። ጸሐፊው አይሁዳዊ ቅዱሳት መጻሕፍትን ጠንቅቆ የሚያውቅ በትንሹ እስያ በነበሩት 7ቱ አብያተ ክርስቲያናት ዘንድ የታወቀ የቤተ ክርስቲያን መሪና በዓለም ላይ እየሠራ ያለውን ሰይጣናዊ አሰራር የክርስቲያኖች እምነት በቅርቡ ድል እንደሚያደርግ የሚያምን መንፈሳዊ ሰው መሆኑን መጽሐፉ ራሱ ይመሰክራል። ይሁን እንጂ በሦስተኛው ምዕተ ዓመት ላይ ዲዮኒሲዮስ የተባለ አንድ አፍሪካዊ ጳጳስ የአቡ ቀለምሲሱን የራዕየ ዮሐንስን ቋንቋ ያጻጻፍ ዘዬና ዋና ሐሳብ ከሌሎች የዮሐንስ መጻሕፍት ጋር ካነጻጸረ በኋላ ጸሐፊው ሐዋርያው ዮሐንስ ሊሆን እንደማይችል ተናግሯል። እንደ ጳጳሱ አባባል ጸሐፊው በሌሎች የጥንት ጽሑፎች ውስጥ ብዙ ጊዜ ስሙ የተጠቀሰውና ሽማግሌው ዮሐንስ ተብሎ የሚጠራው ሰው ነው። ምንም እንኳ ዛሬም የዲዮኒሲዮስን አመለካከት የሚከተሉ ብዙ ሰዎች ቢኖሩም ውጫዊ ማስረጃዎች ግን ከጥንት የቤተ ክርስቲያን አባቶች ጀምሮ ሲወርድ ሲዋረድ የመጣውን አመለካከት በእጅጉ የሚደግፍ ነው። ራእዩ የተጻፈበት ጊዜ ራእየ ዮሐንስ የተጻፈው ክርስቲያኖች በከፍተኛ ስደት ላይ በነበሩበት ጊዜ ነው። አብዛኛውን ጊዜ የሚጠቀሱት ሁለቱ የስደት ዘመኖች በኔሮ ዘመነ መንግሥት መጨረሻና ከ54 እስከ 68 ዓመተ ምህረት መሆኑ ነው። በዶሚሽያን ዘመነ መንግሥት መጨረሻ ከ81 እስከ 96 ዓመተ ምህረት ላይ የተከሰቱ ናቸው። በርካታ ሊቃውንት መጽሐፉ የተጻፈው በ95 ዓመተ ምህረት ገደማ እንደሆነ ይናገራሉ። ጥቂቶች ደግሞ በቬስፔሽያን ዘመነ መንግሥት ከ69 እስከ 79 ዓመተ ምህረት እንደተጻፈ ይናገራሉ። ዓላማ በዛን ዘመን የሮም ባለሥልጣኖች ሕዝቡ ነገሥታትን እንዲያመልክ የሚያስገድድ አዋጅ አውጥተው ስለነበረ ጌታ ኢየሱስ እንጂ ቄሳር አይደለም የሚሉ አማኞች ከፍተኛ ጥላቻ ገጥሟቸው ነበር። በሰምርኔስ ይኖሩ የነበሩ አማኞች ወደፊት ስለሚደርስባቸው መከራ አስቀድሞ ሲነገራቸው የፊላዴልፊያ ቤተ ክርስቲያንም በዓለም ላይ ሊመጣ ስላለው የፈተና ሰዓት ተነግሯት ነበር። አንቲጳስ ሰማዕት ሆነ፣ ሌሎችም እንዲሁ ሰማዕት ሆኑ። ዮሐንስ የወንጌል አገልጋይ በመሆኑ ብቻ የሮም መንግሥት የቅጣት መፈጸሚያ ስፍራ ወደ ነበረችው ወደ ፍጥሞ ደሴት ተግዞ ታስሮ ነበር። በቤተ ክርስቲያን ውስጥ የነበሩ አንዳንድ ሐሰተኞች ደግሞ ክርስቲያኖች በሚመጣው መከራ ውስጥ ጸንተው እንዳይቆሙ እምነታቸውን የሚፈታተን ነገር ይሰብኩ ነበር። ዮሐንስ ይህን መጽሐፍ የጻፈው ታማኝ ክርስቲያኖች የነገሥታትን አምልኮ በጽናት እንዲቃወሙ ለመምከር ነው። በእግዚአብሔርና በሰይጣን መካከል የሚደረገው የመጨረሻው ጦርነት በቅርቡ እንደሚደረግም ለአንባቢዎች ገልጿል። ሰይጣን በአማኞች ላይ የሚያደርሰው መከራ እየበዛ እንዲሄድ ቢያደርግም አማኞች ግን እስከ ሞት ድረስ ጸንተው መቆም እንዳለባቸው ይመክራቸዋል። አማኞች ምንም አይነት ጉዳት እንዳይደርስባቸው ታትመዋል። ክርስቶስ ተመልሶ በሚመጣበት ጊዜ በይፋ ይመሰክርላቸዋል። ይህም የሚሆነው የክፉ ኃይሎች ለዘላለም ሲደመሰሱና የእግዚአብሔር ሕዝቦች ወደ ዘላለም ክብርና ብፅዕና ሲገቡ ነው። ስነ ጽሑፋዊ ቅርጹ ተደራሲያን ስለ ራእየ ዮሐንስ በቂ ግንዛቤ እንዲኖራቸው ከፈለጉ መጽሐፉ ልዩ ስነ ጽሑፋዊ ቅርጽ እንዳለው በቅድሚያ መገንዘብ አለባቸው። ራእየ ዮሐንስ አቡቀለምሲስ ማለትም እጅግ ትዕምርታዊ ምስሎችና ምልክቶች የበዙበት መጽሐፍ ነው። ምንም እንኳ ራእይ
ራእዩ ለኢትዮጵያ ተደራሲያን እንግዳ ቢሆንም መጽሐፉ ግን ለራእዮችና ለትምህርቶቹ የራሱን ትርጓሜ ይሰጣል። ለምሳሌ ከዋክብቱ መላእክት ናቸው። መቅረዞቹ አብያተ ክርስቲያናት ናቸው። ታላቋ ጋለሞታ ባቢሎን ሮም ናት። እንዲሁም ሰማያዊቷ ኢየሩሳሌም የበጉ ሚስት ናት። ልዩ ባህሪያቱ በመጽሐፉ ውስጥ ቁጥር 7 52 ጊዜ ተጠቅሶ መገኘቱ አንደኛው የመጽሐፉ ልዩ ባህሪ ነው። ከእነዚህም መካከል 7 ብፁዓን፣ 7 አብያተ ክርስቲያናት፣ 7 መናፍስት፣ 7 የወርቅ መቅረዞች፣ 7 ኮከቦች፣ 7 ማኅተሞች፣ 7 ቀንዶችና 7 ዓይኖች፣ 7 መለከቶች፣ 7 ነጎድጓዶች፣ 7 ምልክቶች፣ 7 ዘውዶች፣ 7 መቅሰፍቶች፣ 7 የወርቅ ጽዋዎች፣ 7 ተራሮች፣ 7 ነገሥታት እንዲሁም ሌሎች ሰባቶች ይገኙበታል። 7 ቁጥር የሚወክለውም ፍጹምነትን ነው። ትርጓሜ የዮሐንስ ራእይ ትርጓሜዎች በአራት ይከፈላሉ። ኃላፊያን፣ አንድ ኃላፊያን። አቡ ቀለምሲሳዊ ትንቢቶች ሁሉ ገና ድሮ ተፈጽሟል የሚሉ ናቸው። ራእየ ዮሐንስን የሚመለከቱ በመጀመሪያው ምዕተ ዓመት በነበረው ተጨባጭ ሁኔታ መሠረት በመሆኑ በመጽሐፉ ውስጥ የተነገሩት ነገሮች አብዛኞቹ ተፈጽመዋል ይላሉ። 2 ታሪካውያን፣ በየዘመኑ የሚሆነውን የሚናገር መጽሐፍ ነው የሚሉ ናቸው። መጽሐፉ በፍጥሞ ከተፈጸመው ድርጊት በመጀመር እስከ ዓለም ታሪክ ፍጻሜ ድረስ ያለውን ረጅም ታሪክ በቅደም ተከተል የሚገልጽ ነው ይላሉ። 3 መጻእያን፣ የወደፊቱን የሚናገር መጽሐፍ ነው የሚሉ ናቸው። መጽሐፉ በመጨረሻው ዘመን ሊሆን ስላለው ነገር የሚያስረዳ ነው ይላሉ። 4 ሐሳባውያን፣ አቡ ቀለምሲሳዊ ትንቢቶች ትምህርታዊ በመሆናቸው መታየትም ያለባቸው በዚሁ መሠረት ነው የሚሉ ናቸው። በመጽሐፉ ውስጥ የተባሉትን ነገሮች የሚረዱት ትምህርት፣ ምስልና ምልክት አድርገው ነው። ትምህርቶቹ ደግሞ በየትኛውም ጊዜና ቦታ ዘመንና ስፍራ ተፈጻሚነት አላቸው ይላሉ። እንደ እውነቱ ከሆነ የራእየ ዮሐንስ መሠረታዊ እውነቶች በየትኛውም ትርጓሜ ላይ የተመረኮዙ አይደሉም። ማንም ሰው በዝርዝር ጉዳዮች ሳይተበተብ የመጽሐፉን አጠቃላይ መልእክት መረዳት ይችላል።